በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች በኃያሉና በገናናው በልዑል እግዚአብሔር ስም እንደምን ከረማችሁ? እንዴት ሰነበታችሁ? አሜን። ቸርነቱ ምሕረቱ ጠብቆቱ ከኛ ያልተለየ በኃጢአትና በበደል በረከስንበት ጊዜና ወቅት ፊቱን ያላዞረብን፣ ስንርቀው የቀረበን፣ ስንሸሸው ያቀፈን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከፀሐይ መውጫ እስከ ፀሐይ መጥለቂያ ከዓለም ዳርቻ እስከ ዓለም ዳርቻ ለዘላለሙ የተመሰገነ የከበረ የገነነ ይሁንልን። እንዲሁም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች የሐዲስ ኪዳን ኪሩብ እማ አምላክ ወላዲተ ቃል ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን፣ ሰማዕታት፣ መላእክት እንደየክብራቸው መጠን የተመሰገኑ ይሁኑ። እንግዲህ የአብይ ጾምን ከያዝን 6ኛው ሳምንት ላይ እንገኛለን። በዚህ በ6ኛው ሳምንት ገብርኄር ተብሎ ይጠራል። ገብርኄር ማለት የቃሉ ትርጉም ታማኝ አገልጋይ፣ ታማኝ ባሪያ ማለት ነው። ሐሳቡን የምናገኘው በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ባለው ላይ ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30። ለስም አጠራሩ ክብር ምስጋና ይግባውና የእኛ ጌታ መድኃኔ ዓለም ኢየሱስ ክርስቶስ በዚህ ምድር በሥጋ ማርያም ተገልጦ ካስተማራቸው ትምህርቶች ውስጥ አንደኛው ክፍል ይሄ ነው። መድኃኒታችን ኢየሱስ ክርስቶስ ሕዝቡ ትምህርቱን እንዲገባው እንዲቀበለው በምሳሌ አስተምሯቸዋል። አብዛኛውን ጊዜ በምሳሌ ይነግራቸው ነበረ። ደቀ መዛሙርቱም በአንድ ወቅት ቀርበው ስለምን በምሳሌ ታስተምራቸዋለህ ብለው ጠይቀውታል። ለእናንተ የእግዚአብሔር መንግሥት የማወቅ ምስጢር ተሰጥቷቸዋል፣ ይህ ሕዝብ ግን አልተሰጠውም። ጆሮ ይሰማል ግን ደንቁሯል እያለ ሕዝቡ ከእግዚአብሔር ቃል ጋር እንደራቀ እንደሸሸ በግልጽ ተናግሯል። አሁንም በዚህ ምዕራፍ ክፍል ውስጥ የምናየው ኢየሱስ ክርስቶስ በምሳሌ ያስተማረበት ትምህርት ነው። በምሳሌም ሲያስተምራቸው ወደ ሌላ ሀገር የሚሄድ አንድ ሰው ባሮቹን ጠራ ይላል። ወደ ሩቅ ሀገር የሚሄድ አንድ ሰው 3 አገልጋዮቹን 3 ባሮቹን ጠራ። እንዲህም አላቸው፣ ለአንደኛው 5 መክሊት ሰጠው፣ እኔ ዳግመኛ እስከምመጣ ድረስ ይሄንን መክሊት ይሄንን ገንዘብ ሸጠህ ለውጠህ አትርፈ ጠብቀኝ አለው ይላል። አደራ ሰጠው። ሁለተኛውን ጠራው፣ 2 መክሊት ሰጠው። ልክ እንደ መጀመሪያው ለእርሱም አደራ ሰጠው፣ ሸጠ ለውጠህ አትርፈ ጠብቀኝ አለው። ሶስተኛውንም ጠራ፣ 1 መክሊት ሰጠው፣ ሸጠህ ለውጠህ አትርፈ ጠብቀኝ አለው። ያም ጌታ ተነስቶ ከእነሱ ወደ ሩቅ አገር ሄደ ይላል። ልብ በሉ የእግዚአብሔር ልጆች፣ ለሶስቱም የተለያየ ቁጥር ያለው መክሊት ነው የተሰጣቸው። የመጀመሪያው 5 መክሊት ነው የተሰጠው። ሁለተኛው 2 መክሊት ነው የተሰጠው።
ሶስተኛው ደግሞ 1 መክሊት ነው የተሰጠው። ሶስቱም ግን እንዲነግዱ እንዲያተርፉ ጌታቸውን በትርፍ እንዲጠብቁት ነግሯቸው አደራ ሰጥቷቸው ከነሱ ተለየ። ታማኝ ሁኑ አላቸው። የሰጣችሁን መክሊት አትርፋችሁ ጠብቁኝ አላቸው። አደራ ጭምር ነው። ከእነሱ ተለየ። ወደ ሩቅ አገር ሄደ። ያ ጌታ 5 መክሊት የተሰጠው ሰው ጌታው የሰጠውን መክሊት ይዞ ተራራ ወጥቶ ቁልቁለት ወርዶ ባህር አቋርጦ 5ቱን 10 አደረገ። ነገደበት፣ አተረፈበት፣ አደራውን ተወጣ። እግዚአብሔር አደራችንን የምንወጣ ሰዎች አድርገን የእግዚአብሔር ልጆች። ሁለተኛውም ልክ 5 መክሊት እንደተቀበለው ባለ 2 መክሊት ነገደበት፣ ተራራ ወጣ፣ ሸንተረሩን ወረደ፣ ወንዝ ተሻገረ፣ ደከመ፣ 4 አደረገ። ሶስተኛው ግን ከሁለቱ የተለየ ነው። የተሰጠውን መክሊት አልሸጠም፣ አልለወጠበትም፣ አልለፋም፣ አልደከመም። የተሰጠውን ይዞ እንደውም እንዳይጠፋብኝ ምሎ ምድር ቆፍሮ ቀበረው ይላል። ልብ በሉ የእግዚአብሔር ልጆች። አልሰራበትም፣ አልነገደበትም፣ አላተረፈም። የተሰጠችውን 1ዷን መክሊት ብቻ ሳይሰራበት ሳያተርፍበት ወደ ምድር ቀበረው ይላል። ይሄ ሰው አደራውን መወጣት አልቻለም። አደራ የበላ ሰው ነው። አባቶች አደራ ከሰማይና ከምድር ይበልጣል ይከብዳል ይላል። በአገራችን ባህል አደራ ከባድ ነው። እናት እንኳን ወደ ገበያ ስትወጣ ሕፃን ልጇን ለጎረቤት አደራችሁን እስከምመጣ ጠብቁልኝ እዩልኝ ከተባሉ ጎረቤቶች ከራሳቸው ልጅ የበለጠ አብልጠው የሚንከባከቡት ያደራውን ልጅ ነው። እናቱ እስከምትመጣ እንዳይርበው፣ እንዳይጠማው፣ ወደ ገደል እንዳይሄድ፣ እንዳይወድቅ ያደራ ልጅ ነው ይላል። አደራ ከባድ። አደራውን የማይወጣ ሰው እምነት ያጎደለ ነው። በእምነት ውስጥ የለም። እንደውም አንድ ቆንጆ ምሳሌ ልመስልላል። ምጣድ እናቶቻችን ወደ ማጀት እንግባና ምጣድ ዘርግተው ጥደው ሊጣቸውን አስተካክለው ምጣዷ ላይ እሳት ይለኩሱና ሊጣቸው ምጣድ እንደሰማች ለማረጋገጥ ከሊጣቸው በጣት ነካ አድርገው ወደ ምጣድ ይፈነጥራሉ። ለምንድን ነው ይሄንን የሚያደርጉት? ምጣዷ መስማትና አለመስማቷን ለማረጋገጥ ነው። ምጣድ ምን ትላለች? ከሰማች ድምጽ ታወጣለች፣ የሚል ድምጽ ታወጣለች። ያን ጊዜ ምጣድ አደራ ብሰጣት አስተካክላ ታወጣለች፣ ሰምታለች ይላል። ከሊጣቸው አንስተው በምጣዷ ላይ ያዞራሉ። ምጣድ እሺ ያለች የተቀበለችው ሊጥ ታስተካክላለች። ክዳናቸውን ወይም ደግሞ የምጣዱን ክዳን ይዘጉና ትንሽ ደቂቃ ጠብቀው ክዳኑን ሲያነሱት የፈካ እንጀራ ከምጣዱ ላይ ያገኛሉ። የደፉት ሊጥ ነው። ምጣዱ ላይ ያዞሩት ሊጥ ነው። ሊጡን ግን ምጣዷ አደራ ተቀብላ እንጀራ አድርጋ ወጣች። ያወጣሉ ለምለም እንጀራ፣ ትኩስ እንጀራ። ምጣዷ አደራዋን አልበላችም። አንዳንድ ምጣድ አለ የማይሰማ ይሉታል እናቱ፣ ድንጋይ ይሉታል። እግዚአብሔር ከዚህ ይሰውረን። የተሰጠውን ሊጥ ቆንጆ አድርጎ የማያወጣ አበላሽቶ የሚያወጣ እሱ ምንድነው የሚሆነው? ወደ ውጪ ይወሰድና ይሰበራል። እግዚአብሔር ከዚህ ይሰውረን። አደራ ከባድ ነው ማለት ነው። አደራ ያስጨንቃል። ቅዱስ ጳውሎስ በዚህ በአንደኛው ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ ልጁ ጢሞቴዎስን ሲመክረው
ጢሞቴዎስ ሆይ በውሸት ዕውቀት ከተባለው ለዓለም ከሚመች ከንቱ መለፍለፍ መከራከር ራቅ፣ የተሰጠህን አደራ ጠብቅ። የተሰጠህን አደራ ጠብቅ ይለዋል ጢሞቴዎስን። አደራ ከባድ። እነዚህ ሶስት ባሮች ወይም የጌታ አገልጋዮች የተሰጣቸውን አደራ የተባሉበትን ያተረፈው አተረፈ፣ ያላተረፈውም ሳያተርፍ የተሰጠውንም ሳያጎል ጌታው መጣ ከሩቅ አገር ይላል። ባለፈው ሳምንት አይተናል። ጌታችን ይመጣል። ስለሱ አሁን አላነሳ። ልብ በሉ የእግዚአብሔር ልጆች፣ ጌታው መጣና ባለ አምስቱን መክሊት የተቀበለውን ጠራው። አደራ ሰጥቼክ ነበረ፣ 5 ገንዘብ መክሊቴን ከምን አደረስከው ሲለው፣ ጌታ ሆይ የሰጠኸኝን መክሊት ወጥቼ ወርጄ ነግጄ አትርፌ 5 የነበረውን 10 አድርጌያለሁኝ አለው። ጌታም እንዲህ አለው፣ አንተ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ትሾማለህ፣ ወደ ጌታ ደስታ መንግሥት ግባ አለው። ክብር ምስጋና ለስሙ ይሁን። በጥቂቱ ታምነሃል፣ በብዙ ትሾማለህ አለው ይላል። አደራህን ጠብቀሃል፣ ታምነሃል፣ ታማኝ አገልጋይ ነህ አንተ ገብርኤል ማለት ታማኝ አገልጋይ ማለት የታመንክ አገልጋይ፣ እውነተኛ አገልጋይ፣ ጥቂት ተሰጥቶ ያተረፍክ አገልጋይ። በጥቂቱ ስለታመንክ በብዙ ትሾማለህ፣ ወደ ጌታ ደስታ ግባ ይለዋል። ሁለተኛውን ጠራው። የሰጠሁን አደራ እንዴት አደረግክ አለው። ጌታ ሆይ ወጥቼ ወርጄ አትርፌ ነግጄ 2ቱን 4 አድርጌያለሁኝ አለው። አንተ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ትሾማለህ፣ ወደ ጌታ መንግሥት ደስታ ግባ አለው። ሶስተኛውን ጠራው። ባለ ስንቱን? ባለ 1ን። እንዴት አደረግክ አለው። ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆንክ አውቃለሁኝ። የሰጠኸኝን መክሊት እንዳይጠፋብኝ አለው። ቆፍሬ ከመሬት ውስጥ ቀብሬዋለሁኝ አለ አለው። እኔ ካልዘራሁበት የማጭድ፣ ልብ በሉ የእግዚአብሔር ልጆች፣ እኔ ካልዘራሁበት የማጭድ ያልበተንኩትን የምሰበስብ እንደሆንክ አልክን? በእውነት እልሃለሁኝ አንተ ክፉ ባሪያ፣ ከዚህ ትወጣለህ ጥርስ በማፋጨት ያለበት ወደ ጨለማው አገዛዝ ትሄዳለህ፣ አደራህን አልተወጣህም አለው። እግዚአብሔር ከዚህ ሰውረን። የእግዚአብሔር ልጆች እግዚአብሔር ከዚህ ጠብቀን። የዘላለም ስቃይ ወዳለበት ትገባለህ። የዘላለም ሞት ወዳለበት ትገባለህ። አንተ እንኳን ይሄንን ባታደርግ ለሌላው ሰጥተህ አደራህን አትወጣም ወይ? አንተ ሰነፍ ሐኬተኛ ባሪያ። አንብቡት መጽሐፍ ቅዱስ። ሰነፍ ነው የሚለው። ሐኬተኛ ባሪያ ወደ ዘላለም ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፋጨት ይሆናል አለ ኢየሱስ ክርስቶስ። ወደ ዘላለም ጨለማ፣ ወደ ዘላለም ለቅሶ። ለምን? አደራውን ስላልተወጣ፣ ታማኝ አገልጋይ ስላልሆነ። ወደ ጨለማው ውሰዱት፣ ወደዛ ጣሉት አለ። እግዚአብሔር ልጆች ከዚህ ሰውረን። ገብርኤል ማለት ታማኝ አገልጋይ ማለት ነው። የዛሬው ሐሳብ አብዛኛውን አገልጋዩን ይመለከታል። ምእመናንም ይሆን። ልብ በሉ የእግዚአብሔር ልጆች፣ የተሰጠን መክሊት አለ። በዚህ ምድር ላይ የተሰጠን አደራ አለ። መክሊታችን ምንድነው? የተሰጠን ጸጋ ምንድነው?
እግዚአብሔር ወደዚህ ምድር ሲያመጣን እንዲሁ አላመጣን። ከነ መክሊታችን ከነ ጸጋችን የመጣ ነው። ግን እግዚአብሔር በሰጠን ጸጋ እግዚአብሔርን እያገለገልን ነው ወይ? ታማኞች ነን ወይ? ባለ 5ቱ መክሊት 5 ጸጋ ተሰጥቶታል። 5 የአገልግሎት ዘርፍ ተሰጥቶታል። የመቀደስ፣ የማስተማር፣ የመዘመር፣ የማስታረቅ፣ ዝቅ ብሎ ቤተ መቅደስን የማገልገል ጸጋ አለን ወይ? እያገለገልን ነው ወይ? እግዚአብሔር በሰጠን ጸጋ እያገለገልን ነው? እግዚአብሔር ይጠይቀናል። ጸጋ ሰጥቻችሁ ነበር፣ መክሊት ሰጥቻችሁ ነበር ይላል በመጨረሻው ዘመን። ምን አደረጋችሁበት ይለናል። በክህነት አገልግሎት ውስጥ 5 መክሊት የተሰጠው ጳጳሳቶች ናቸው። ባለ 5 መክሊቶች ናቸው እነሱ። ባለ 2ቱ ክህነት ያለው ካህን ቄስ ነው። ባለ 1 ያለው ደግሞ ዲያቆናት ናቸው። ግን በዚህ አገልግሎት ውስጥ በታማኝነት ማገልገል ይጠበቃል። በቅንነት ማገልገል ይጠበቃል። በፈሪሃ እግዚአብሔር ማገልገል ይጠበቃል። ወደ ምእመናኑም ስንመጣ እግዚአብሔር የሰጠን ጸጋ አለ። በሀብት ላይ የተሾማችሁ፣ በገንዘብ ላይ የተሾማችሁ፣ በሀብታችሁ ምን እያደረጋችሁ ነው ያላችሁት? በገንዘባችሁ ምን እያደረጋችሁ ነው ያላችሁት? እግዚአብሔርን ደስ የሚያሰኝ ሥራ እየሰራንበት፣ በመክሊታችን እየነገድን እያተረፍንበት ነው? ምድራዊ ቤቱን ብቻ ነው የምንገነባው? ሰማያዊ ቤትስ እየገነባን አይደለም? ዘላለማዊ ቤታችንን አንገነባ? የመምከር የማስታረቅ ጸጋ የተሰጣችሁ ሰዎች ምን እያደረጋችሁ ነው ያላችሁት? እግዚአብሔር ጥሩ ቅላጼ የሰጣችሁ፣ ጥሩ ድምጽ የሰጣችሁ ምን እያደረጋችሁ ነው ያላችሁት? እየዘመራችሁበት ነው? ማህሌት እየቆማችሁበት ነው? ውዳሴ እያቀረባችሁበት ነው? ባለመክሊቶች የመናገር የማስተማር ጸጋ ያላችሁ ወንጌል እየሰበካችሁበት ነው ያለ? መክሊታችንን እያተረፍን ነው ያለው? ክርስቶስ ሲመጣ ሲጠይቀን ዘፈንሽ ወይ አይልም። ዘፈንኩ ወይ ዘመርኩ ወይ ነው የምትባለው። እየዘመርክ ነው ወይ? እያገለገልክበት ነው ወይ? በመክሊት ካላገለገልክበት ትነጠቃለህ። ክፉ ሐኬተኛ ባሪያ ትባላለህ። ወደ ዘላለም እሳት ትወረወራለህ። በመክሊታችሁ ተጠቀሙበት። ብዙ አገልግሎት ዘርፍ አላት ቤተ ክርስቲያን። ብዙ ደጀ ሰላሟን ከመጥረግ ጀምሮ ከታናሽ አገልጋይ ከትንሹ አገልጋይ ጀምሮ እስከ ላይ ድረስ እንደ ጸጋችን መጠን ቤተ ክርስቲያን አጠብም በጸጋችን ብናገለግላት፣ እግዚአብሔርን ብናገለግል፣ መቅደሱን ብናገለግል። እስቲ እንቅረብ ቤተ ክርስቲያን። ምንድነው የቸገረሽ ቤተ ክርስቲያን እንበላት? እናት እኮ ናት። ዶክተሩም ኢንጂነሩም ሂሳብ መምህሩም በምድራዊ ዕውቀት የሾማችሁን እግዚአብሔር አይምሯችሁን ቡር ያደረገውን እግዚአብሔር እስቲ በትርፍ ሰዓታችሁ በዋና ሰዓታችሁ ተውት። በትርፍ ሰዓታችሁ እግዚአብሔርን አገልግሉ። እስቲ ብቅ በሉ። በሰበካ ጉባኤው ተካፈሉ። በሰንበት ትምህርት ቤት ውስጥ ተካፈሉ። በአውደ ምሕረቱ አገልግሎት ተካፈሉ። በቅዳሴው በውዳሴው ተካፈሉ። እግዚአብሔር ከኔ ምን ያስፈልገኛል? ምን ላድርግለት በሉ። ሁሌ አድርግልን ነው እግዚአብሔርን። ሲጎልብን እሱን፣ ስንታመም እሱን፣ ሰላማችን ሲጠፋ እሱን። እስቲ ደግሞ አሁን አምላኬ እድሜ ስለሰጠኸኝ፣ ዘመን ስለሰጠኸኝ፣ አይምሮዬን ብሩህ ስላደረከው፣ ሰርቼ ወጥቼ እንዲገባ ስለረዳኸኝ፣ ስላገዝከኝ፣ አንተ ጉልበት ስለሆንከኝ፣ ስታመም አልጋዬን ስላነጠፍክልኝ፣ ከበሽታዬ ስለፈወስከኝ፣ ስቸገር ከጎኔ ስለደገፍከኝ፣ ሰው ሲንቀኝ፣ ሰው ሲረሳኝ፣
ሰው ሲርበኝ አንተ ዘመድ ስለሆንከኝ አንተ ወገን ስለሆንከኝ አንተ በቁስሌ ላይ ዘይት ስላፈሰስክልኝ ቁስሌን ስለጠገንክልኝ በምን ላገልግል በሉት። ማን ነው እግዚአብሔር ያላደረገለት? ማን ነው እግዚአብሔር ያልሰራለት? እኛስ ያገለገልነው ነው ወይ? እኛ እኮ ከእግዚአብሔር ተቀበለን ለዓለም የምንሰጥ እኮ ክፉዎች ነን። የምንለምነው እግዚአብሔር ነው፣ የምንበትነው ግን ዓለም ላይ ነው። የማንመች ሰዎች ነን ለእግዚአብሔር። ቅድስና የጎደለንን ባለመክሊቶች ባለጸጋዎች። ዛሬ ራሳችሁን መርምሩ። ዛሬ ራሳችሁን እዩ። የተሰጣችሁን አደራ በሚገባ በታማኝነት ፈጽሙ። ለምን ጥሩ ድምጽ እያለች ትዘፍኛለሽ? ለምን አዘምሪም? ለምን አዘምርም? ምን ችግር አለው እግዚአብሔርን ብታመሰግን? አወድሰው እግዚአብሔርን፣ አመስግነው። ዘፈን ያንተ መለያ አይደለም። እስትንፋሱን የሰጠ እግዚአብሔር ነው። ጉሮሮውን የሰጠ እግዚአብሔር ነው። ሲያስፈልገው እግዚአብሔር በሰከንድ ጸጥ ያደርጋል። ጸጥ ይዘጋሃል። መክፈትም መዝጋትም ስልጣን ያለው እሱ ነው። ስሙ ብሩክ ይሁን። ይችላል እግዚአብሔር። ከእግዚአብሔር የተቀበልከውን ለእግዚአብሔር ስጠው። መጽሐፍም የሚለን ይሄን ነው። ካንተ የተቀበልነውን ላንተ እንሰጣለን አለ መጽሐፍ። ከእግዚአብሔር የተቀበልከውን ለዓለም አትስጥ። አገልግልበት። የጊዜ መስዋዕት ክፈል፣ የገንዘብ መስዋዕት ክፈል፣ የእውቀት መስዋዕት ክፈል፣ የጉልበት መስዋዕት ክፈል። ስንቶች ብዙ ጸጋ ይዘው ለቤተ ክርስቲያን ጀርባቸውን ሰጥተዋል። በገንዘብ ላይ የተሾማችሁ፣ በሀብት ላይ የተሾማችሁ በአንድ ምሽት አልባሌ ቦታ በ100,000 ከምትበትኑ ምን አለበት ናት ቤተ ክርስቲያን ምን ቸገራት ብላችሁ ብትቀርቡ? የትኛው ይሻላል? የሚያልፈው ወይስ የማያልፈው? ጊዜያዊ ወይስ ዘላለማዊ? የሞት ወይስ የሕይወት? የትኛው ነው የሚሻለው? የእግዚአብሔር ልጆች በሚያልፈው ገንዘባችሁ የማያልፈውን የእግዚአብሔር መንግስት ግዙበት። ጊዜ ሰጣችሁ ባለስልጣን፣ በክብሩ ወንበር ላይ የተቀመጣችሁ ግድ የለም ክብራችሁን ተውት ለእግዚአብሔር። ሱፋችሁን ተውት ለእግዚአብሔር። ከረባታችሁን ለእግዚአብሔር ተውት። ውረዱ፣ እግዚአብሔርን አገልግሉ። ትናንት እናት ቤተ ክርስቲያን እንዴት እንዳሳደገቻችሁ ሁ ብላ ፊደል አስቆጥራ ነው እዚህ ያደረሰቻችሁ። ዛሬ ጀርባችሁን ሰጣችሁባታል ለእናት ቤተ ክርስቲያን። ተመለሱ። ያልፋል ይሄ ነገር፣ ይሄ ዕውቀት ያልፋል፣ ይሄ ስልጣን ያልፋል። የማያልፈው እግዚአብሔርን አገልግሉ። እናት ቤተ ክርስቲያናችሁን አገልግሉ። ግዴላችሁም ቤተ ክርስቲያን በመሄዳችሁ የምታጡት ከዓለም ያለ ክብር ካለ ይቅርባችሁ። እግዚአብሔር ይሻላችኋል። እግዚአብሔር ማምለጫችሁ ነው። አገልግሉ። ባለመክሊቶች በወንበር የተቀመጣችሁ ውረዱ። እግራችሁ ወደ ቤተ ክርስቲያን ያቅና። ከዕውቀታችሁ ለቤተ ክርስቲያን ስጡ። ከገንዘባችሁ ለቤተ ክርስቲያን ስጡ። ከተሰጣችሁ ጸጋ ታማኝ ባሪያ ሁኑና ቤተ ክርስቲያንን አገልግሉ። የእግዚአብሔር ልጆች ባለመክሊቶች፣ ምክንያቱም ይመጣል እግዚአብሔር እንደየሥራችን መጠን ይከፍለናል። እናንተ ክፉ ሐኬተኛ ባሪያ እንዳትባሉ ዛሬ ላይ ተጠንቀቁ። ስንቱ ነው ክህነት ያለው ከቤተ ክርስቲያን ጋር የተኳረፈው? ስንቱ ነው በሰንበት ትምህርት ቤት አድጎ ከበሮ እየመታ ዘምሮ በአውደ ምሕረቷ ተመላልሶ ከደጀ ሰላሟ በልቶ ጠጥቶ ዛሬ እናት ቤተ ክርስቲያን ላይ ጀርባውን ያዞረ ስንት ነው? ተመለሱ፣ ንስሐ ግቡ፣ ታማኝ አገልጋይ ሁኑ። ገብርኤል ማለት ታማኝ አገልጋይ መሆን ነው እስከ መጨረሻው። በተሰጣችሁ ጸጋ ነፍስ አድኑ። ሰዎችን ወደ እግዚአብሔር አቅርቡ፣ ወደ ንስሐ አምጡ። ምክንያቱም ይመጣል ንጉሱ።
ይመጣል ጌታው ባለቤቱ ይመጣል ይጠይቃችኋል ወዴት አደረጋችሁት ይላል ያን ጊዜ መልሳችሁ ምን ሊሆን ነው እግዚአብሔር ልጆች ገብርኤል ታማኝ አገልጋይ ተብለን ወደ ጌታችሁ ደስታ ግቡ የሚለውን ድምጽ ሁላችንን የሚያሰማል የራቅን ቀርበን ጀርባ የሰጠን ፊታችንን አዙረን ወደ እናት ቤተክርስቲያን ወደ አውደ ምሕረቷ ተሰብስበን ጥፋታችንን ይቅር አስብለን በቅንነት እንድናገለግል ቤተክርስቲያንን እንድንረዳ የአምላካችን የእግዚአብሔር ቅዱስ ፍቃድ ይሁን በተጠየቅን ጊዜ መልስ ያለን ታማኞች እንድንሆን እሱ ይርዳን አምላክ ጉልበትና ጊዜ ይስጠን የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳኑ ጸሎት አይለየን አምኖ ከመካድ ተሰብስቦ ከመበተን ቆርቦ ከማፍረስ ዘምሮ ከመስፈን እግዚአብሔር ይጠብቀን ወስብሐት ለእግዚአብሔር እግዚአብሔር ይስጥልኝ ተባረኩ